ሐናን አብዱል ማሊክ ባላለው የድሬዳዋ ዩኒቨርሲቲ መምህር በውስጥ ደዌ ዲፓርትመንት አሲስት ሐናን ካርዲያክ በምስራቁ ኢትዮጵያ ብቸኛውና የመጀመሪያው የልብ ማዕከል መስራችና አስተዳዳሪ ነው። ብዙ ፋክተሮች አሉ። የልብን ሰብስፔሻሊቲ የተጠቁት በልብ ችግር የሚጠቁ ህፃናትም ቁጥር በጣም እየጨመረ ነው ያለው። በጣም እየተሰቃዩና የውጭ ሀገር ሪፈራል በውጭ ሀገርም እየተሰቃዩ ያሉ የልብ ህሙማን ድምጽ። ሌላኛው ደግሞ ያው የራስ ፋሚሊ ሜምበርም በዛ ሊጠቃ ይችላል። አባቴ ነበር የታመመው፣ የልብ ችግር ነበረበት። ስለዚህ እሱን ፊልድ እንድመርጥ ያነሳሳኝ የመጀመሪያ ዲግሪን የወሰድኩት በጎንደር የሕክምና እና ጤና ሳይንስ ነው። 6 ዓመት የመጀመሪያ ዲግሪውን ጀነራል ሐኪም የሆንኩት ጎንደር ዩኒቨርሲቲ ነው። ከጎንደር በ2004 ተመረኩኝ። ከተመረቄ ወደ ድሬዳዋ ያው የተማርኩበት ያደግኩበት ተመልሼ ሶሳይቲውን 1 ዓመት አገለገልኩ። ድሬዳዋ ዩኒቨርሲቲ ቀጥሮኝ በድሬዳዋ ዩኒቨርሲቲ 1 ዓመት ከሰራው በኋላ እንደገና ለውስጥ ደዌ ስፔሻሊቲ ወደ ጥቁር አንበሳ ስፔሻላይዝድ ሆስፒታል ለ3 ዓመት በውስጥ ደዌ ሕክምና ክትትል ጨረስኩኝ። ከእንደገና አሁን ማገልገል ነበረብኝ። ተመልሼ ለ2 ዓመት በውስጥ ደዌ ስፔሻሊቲ ትምህርት ከሰራው በኋላ ከእንደገና ደግሞ ለሰብ ስፔሻሊቲው እዛው ጥቁር አንበሳ ለ3 ዓመት ቆይቼ አሁን ከእንደገና ተመልሼ ማህበረሰቡን እያገለገልኩ ነው። ሚክስድ ፊሊንግ ነው ያለው። ሕክምና ትምህርት በጣም ብዙ ቻሌንጆችና ከፍተኛ ፈተናዎችን የምናልፍበት ሰብጀክት ነው። ግን በጣም የተደሰትኩበት ሞመንት ካርዲዮሎጂ ትምህርት ጨርሼ ወደ ራሴ ማህበረሰብ ተመልሼ እሱን ማገልገል ስጀምር ነው። የራስን ማህበረሰብ የወጣንበትን ማህበረሰብ ከማገልገል በላይ ከፍተኛ እርካታና ደስታ የሚሰጥ ነገር የለም። በዛ ምክንያት ያው የተወለድኩት ሐረር ነው። ድሬዳዋ ልጅ ነኝ። ትምህርቴንም 1ኛ ደረጃም 2ኛ ደረጃም ያጠናቀቅኩት ድሬዳዋ ውስጥ ነው እና ማህበረሰቡ ደግሞ ኢኒድ ነው፣ እኛ እናስፈልገዋለን። ይህንን ታሳቢነትን በማድረግ ነው ወደ ማህበረሰቡ ተመልሼ እያገለገልኩ ያለሁት። ያው ከኔም ደግሞ ስፔሻል ኬር እና የተለየ ሰርቪስ ለማህበረሰቡ እሰጣለሁ። ወደፊትም እኔም ሌሎች ሐኪሞች አትራክትድ ሆነው ወደዚህ አካባቢ መጥተው በደንብ ማህበረሰባቸውን እንዲያገለግሉ አንድ ፉት ስቴፕ መሆን አለው ብዬ አስባለሁ። ከዚህ በላይ ደግሞ ደስታ የሚሰጥና እርካታ የሚሰጥ ነገር የለም። የመጀመሪያ ስመጣ ቻሌንጆች ነበረው። አሁን በአጠቃላይ ከመጣው 3 ዓመት ሆኖኛል። ሰርቪሱ የመጀመሪያም ሰብ ስፔሻሊስትም ነኝ። ካርዲዮሎጂ ኮንሰፕቱም ለማህበረሰቡ አዲስ ነው። ፔሸንቶች ሊበዙ ይችላሉ። በጣም ብዙ ሰዎችን ነው የምናስተናግደው። አክቹአሊ በድሬዳዋ ዩኒቨርሲቲ በመንግስት ሆስፒታልም በድል ጮራ ሪፈራል ሆስፒታል በራስም በግል እንዳየሁት በጣም ብዙ ፔሸንት ሎድ ነው ያለው። የልብ ሕክምና የልብ በሽታ በጣም ፕሪቫለንሱም እያደገና ቁጥሩ እየጨመረ ነው የመጣው እና ቁጥሩ ለማስተናገድም አንዳንዴ አዳጋች ነው። ኬሩ ራሱ አድቫንስድ የሆኑ ኬሮች ገና ያው በእንጭጭነት ነው ያለው፣ አልተጀመረም። ግን ያው እንደ ስቴፒንግ ስቶን ያው ለመጀመር ብለን የጀመርናቸው ነገሮች ያው ብዙ ፔሸንቶችም አሉ። ብዙ ፔሸንቶችን ማትራክት አድርጓል። በጣም ሎድ ይበዛል፣ ጫና ይበዛል እና ይሄ ጫናውን ደግሞ ለማስተካከል እኔ ብቻም ሳልሆን ሌሎችም ካርዲዮሎጂስቶች ኦር በፊልዱ ገብተው በሙያው
ማህበረሰቡን ማገልገል አለባቸው ብዬም አስባለሁ። ቻሌንጆቹ ያው የፔሸንት ሎድ ያለው ነገር ነው። ሌላኛው ደግሞ ሁለተኛ ቻሌንጅ ገጠመኝ ፔሸንቶቹ ያው ካርዲዮሎጂ ኬር እንደጀመረም ያው ሞር ኦር ለስ ያልሰሙ ማህበረሰባት አሉ። ወደ አዲስ አበባ እየሄዱ እየታከሙ የነበሩ በሽተኞቻችንም አሉ። አሁን ግን ሞር ኦር ለስ within this 3 years ኬሩንም እየሰጠን ስለሆነ ፔሸንት ሎድም ወደ አዲስ አበባ ወደ ውጭ የሚሄደው እየቀነሰ ወደኛ ፑል እያመጣን ያለበት ሁኔታ ነው ያለው። ሃናን ካርዲያክ ያው በምስራቅ የመጀመሪያውና ያው ብቸኛ የልብ ሴንተር ነው። ይሄን እንድናቋቁም ደግሞ ያነሳሳን ነገር ያው የልብ ችግር በጣም በከፍተኛ ቁጥር እየጨመረ ባለበት ኮንዲሽን ሰዎች ደግሞ ሳያውቁት የልብ ችግር እንዳለባቸው ሳያውቁት እየሞቱ በጣም ብዙ ሰዎች እየተሰቃዩ ያለበት ሁኔታ ነው ያለው። ስለዚህ አትሊስት ዳያግኖሲስ ራሱ ሴትል ማድረግ ምን እንደሆነ ምንድነው በሽታው ምን ሊያመጣው ይችላል የሚለውን ነገር በምን ሊታከም ይችላል እንዴት ነው ምን ማድረግ አለብን የሚለውን ነገር ራሱ ሰምሃው ለመቅረፍ ያው ፈርስት ስቴፕ ነው። ስለዚህ ምን እንደሆነ ማወቅ አለባቸው። እየገደለ ያለው ሰውን ምን እንደሆነ ማወቅ አለባቸው። ምን ማድረግ እንዳለባቸው ማወቅ አለባቸው። ብዙ ጊዜ ያው ውጪ ሀገር እና አዲስ አበባ በመሄድ ብዙ ኤክስፔንሶችን ያወጣሉ። ሳይደርሱ ኦፕሬሽኑም ሳይደርሱ ሊሞቱ ይችላሉ። ስለዚህ እነዚህ ነገሮችን ታሳቢ በማድረግ ሴንተራችን አትሊስት ፔሸንቶቻችንን ምን እንደሆነ ዳያግኖሲሳቸው አውቀው በምን መንገድ መሄድ እንዳለባቸው አውቀው እንዴት ትሪትድ መሆን እንዳለባቸው አውቀው እንዲመለሱ የተፈለገበት ሁኔታ ነው ያለው። ይሄ መጀመሪያው ነው እንጂ ያው መጨረሻው አይደለም። ብዙ ያሰብናቸው ነገሮች አሉ። መጀመሪያ ዳያግኖስቲክ ሞዳሊቲ ነው። ሁለተኛው ደግሞ ኢቨን ኦፕሬሽኖችን በቱቦ ተከፍቶ በካቴተር ቤዝድ የሆነ ኢንተርቬንሽኖችንም ለመጀመር እቅድ አለን ለወደፊቱ። ስለዚህ ይሄ ነገር ከፍተኛ ሎድ የስራ ጫናን ወደ ሌላ አካባቢ የሚወስደውን ይቀንሳል ብለን እናስባለን። ስለዚህ ይሄ ነገር የድሬዳዋን የማህበረሰቡን የምስራቁን ጀነራል ፕሮብለም በከፊሉ ይቀርፋል ብለን እናስባለን።